እንዴት ናችሁ? ዛሬ ደግሞ በሌላና ባበደ ምርጥ ቪዲዮ መጥቼላችኋለሁ። ዛሬ ደግሞ የምናየው የተለያዩ የእንትኖች አሉ ቅርሶች ምናምን ነገር ዙ ፓርክ ምናምን አለ እና ቦታው በስበስ ደግሞ ቀርጽላችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ እና ገይስ አሁን እየሄድን ነው ወደ ቦታው እና ደግሞ ረበኪና እና ገይስ አሁን ወደ 200 ሰብስክራይብ መግባት አለብን። ከዛ በኋላ 1000 የተባለ ወደ 100,000 እስከ 1 ሚሊዮን እና ጋይስ አሁን ወደ ፓርኩ እንሂድ፣ አሳያችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ከተመቻችሁ ቪዲዮ ላይክ አድርጉ። ጋይስ አሁን ቦታው ጋር ደርሻለሁ እና ደግሞ ጸጥ በቃ ቪው ምናምን እያያችሁ ነው እንደምትመለከቱት ነው እና አሁን ቦታው ጋር ምናምን ገብቼ ሁሉንም ያየሁትን አንድ ሰዓት ቀር አሳያችኋለሁ። ወደዚህ ደግሞ እንግዲህ ወደ እየተሰራ ነው። ሲያልቅ ደግሞ ለመጀመሪያ ጊዜ መጥቼ ቪዲዮ እንሰራላችሁ እሆናለሁ ማለት ነው እና ሰብስክራይብ እያደረጋችሁ ጋይስ ይመቻችሁ። አሁን ቦታው ላይ ደርሻለሁ እና ወደ ውስጥ ገብተን አሳያችኋለሁ እና ለመግቢያ ምናምን የሚከፈለው ደግሞ ለአንድ ሰው 200 ብር ነው ማለት ነው። ያው እዛ ጋይስ እንግዲህ በስንት ልመና እንግዲህ ገብተናል። አሁን ለጊዜው በእደሳ ምክንያት ተዘግቷል። ቪዲዮ ልንቀርጽ ስለሆነ ነው ብለን የገባነው። ያው እናመሰግናለን ብለን ነው። ወደዚህ እንደሚያምር አራተልና አንስማታ ያሳያችሁ ቦታ ጋዛ ጋራ ደግሞ ጅቦች ምናምን አሉ። ላይታያችሁ ይችላል እናንተ ግን እንደምንም ብዬ ለማስገባት እሞክራለሁ። እስኪ በዛ መስኮት ምናምን ነገር አለ። እዚች ጋር ደግሞ ምን እንደምናገኛት ዋሻ ነገር አለች እና በዋሻው ገብተን ያለውን ነገር ማሳያችሁ። ትንሽ ያስፈራል ቦታው። እንግዲህ እኛ በልመና ስለሆነ የገባን ማንም የለም ውስጥ። ኧረ በስመ አብ በእድሳት ምክንያት ተመጣጣን ይገበሩ ነው። አቤት ኧረ ያስፈራል ሆነ እቅድ እና ጋይስ እንደምትመለከቱት ይሄን ዋሻ ውስጥ ገብተን በጣም ያስፈራል። ግን ውበቱ አጠየቁን። ይሄ ቦታ እንደተከፈተ ቀጥታ ነው ማምጣት አለባችሁ ጋይስ። ለቪዲዮ አስፈቅደን የገባነው እንግዲህ ለእናንተ ማናረገው ነገር የለም። ዩቲዩበሮች ስለሆነ ምናምን በሚለው ነው እንጂ ማለት ነው። ፍቃድ ገና ጠይቀን የገባነው። ይሄ በጣም ገረም ዋሻ ነው ምናምን ነገር እንደምታዩት። ምን ደግሞ ሌላም ነገር ላሳያችሁ። ግን መግቢያው እንደተባለው እኮ በጣም ሲያንስበት ነው መግቢያው እንደተባለው ከሆነ አሁን እንስሳዎቹ አልገባ ብለው ነው ካሜራ ውስጥ። ቅድም እዛ ጋር ከታያችሁ ጭራ እየተንቀሳቀሰ ነበር። እንትን እዛ ጋር እንስሳልቻ ከእንትን በኋላ እንትን አለ ዋሊያ ገጽ አላየ ዋሊያ እንደዛ ጋር ነው። እዚህ ጋር ቁጭ ብላችሁ ሲማረክ ሰላትና እዚህ ትክክል ማለትና ፒንግ ነው እንግዲህ ግን ደግሞ ሰብስክራይብ ያደረጋችሁ ጋይስ እኔ ከናል ዋሊያውን አስገባት መግቢያ ላይ መስሎኝ ደግሞ እየረበሸኝ ነው እንደምትለው ካሜራማን መግቢያ አይመችም ምንም አይታይም። በቃ አልገባም እያለ ነበር ግን ደግሞ እየገባ ምናምን ለቦቶ ሲያንስበት ነው ወሬ ነው። 100 ብር እኮ ነው ደግሞ መግቢያ። በቃ እንሂድ። መስታወት ነው ሀሎ ባዳ ዘርያ ታረስ ከስንት ዘነት ነው የራስዎ ወጣና እሱ ደግሞ ጂዲሲ ነው። በቃ ድምጽ ራሱ ሰምት እንዳትወራበሽ ምናምን እና ወደዚህ ደግሞ ምን እንደማያውቅ እንሄዳለን እና እዚህ ጋር እንደምታዩት ደግሞ በቃ አሪፍ የሆነ ውሃ ነገር አለ። ካሜራማን እየቀረሽልኝ በቃ የሆነ ደስ የሚል ነገር አለ። ደግሞ ተፈጠሪ ሌላ ነገር እና ጋይስ እዚህ ጋር ምን እንዳለ አላወቅኩም። የሆነ መግቢያ እንደቀደማችሁ ይመስለኛል። አይደለም መስታወት አለ እዚህ ጋራ። ምን እንስሳ ምናምን ነገር የለም መሰለኝ
እንደነገርኳችሁ እድሳት ላይ ነው ፓርኩ እና እናቱ በፍቃድ ነው የገባነው እና ጋይስ ለፍቃድ ስለሆነ ትንሽ ብዙም አልቆየም። ቶሎ ያለውን ነገር አሳይቻችሁ መውጣ ይሆናል ማለት ነው እና ይህን ታዲያ ስለነበር እንደዚህ በሚያስጠላው እና ደግሞ ጋይስ እዚህ ጋር እንደምታዩት እዛ ጋር ደግሞ እንደምታዩት ሌላ እንስሳ አለ እንዳቆዋለች እና ቦታው በጣም የሚያምር ቦታ ነው። ቦታዎች አሉ። ቦታው ጸጥታና ነፋሻማ አየር አለው ሲሆን እዚህ ጋር ደግሞ ጨዋታ ምናምን መጫወት ትችላላችሁ። እዛ ጋር ባስኬትቦል ምናምን ኮርት ምናምን ይታየኛል። እዚህ ጋር ደግሞ በቃ አሪፍ እንስሳዎች ምናምን እዛ ውስጥ ራሱ አሉ አያሳያችሁ ውስጥ ምናምን አሉ እና የዛሬው ቪዲዮ በቃ የዛሬው ቪዲዮ